የአርሰናል ደጋፊ ለፍቅረኛው የጻፈው ደብዳቤ። የልቤ ንግስት አንቺ ውዷ ፍቅሬ፣ ላንቺ ያለኝ ስሜት ልክ ለአርሰናል ካለኝ ፍቅር ጋር አንድ ነው። አንቺኮ የኔ የግል አርሰናሊ ነሽ። ታውቂያለሽ፣ እኛም እኮ የራሳችን ባንተር ኢራ ነበረን። ልክ አርሰናል ከዋንጫ ርቆ ቶፕ 4 መግባትን እንደ ትልቅ ስኬት ይቆጥር በነበረበት ጊዜ ሰዎች በግንኙነታችን ላይ እምነት አጥተው እነዚህ መቼ ይዘልቃሉ ሲሉ ነበር። የሌላ ቡድን ደጋፊዎች አርሰናል እኮ ልክ እንደ ኔትፍሊክስ ፊልም ነው፣ ሁሌም ቀጣይ ሲዝን ነው እንጂ አሁን ምንም የለም እያሉ ሲያሾፉ፣ እኛም ይሄ ፍቅር ተስፋ ብቻ ነው መቋጫ የለውም የሚሉ ነበሩ። እኔ ግን ልክ ሚኬል አርቴታ ትረስት ዘ ፕሮሰስ እንዳለው በአንቺ ፍቅርና በእኛ ጥንካሬ አንድም ቀን ተጠራጥሬ አላውቅም። በክለቤ እንደማልደራደረው ሁሉ በአንቺ ፍቅርም ድርድር አላውቅም። የሰዎችን አሉባልታ የትም አልጥለውም። ምክንያቱም እኔ የልቤን አንቺን አግኝቻለሁ። ያሉትን ይበሉ፣ ፍቅሯ ከረታኝ። የወደደ ሟች ነው እኔ መች ከፋኝ። የልቤን ካገኘው ከተሳካልኝ ለሚያልፍ አሉባልታ እኔስ ግድ የለኝ እንዳለው ዘፋኙ። አሁን ግን ፍቅሬ ነገሮች ተቀይረዋል። ያ ሁሉ ትዕግስት ዛሬ ፍሬ አፍርቷል። ልክ አርሰናል ዛሬ ላይ ተጠናክሮ ወጣትና ተስፋ ባላቸው ተጫዋቾች ተሞልቶ ዋንጫ ለመብላት እንደሚያደርገው ትግል እኔም በህይወቴ እየጠነከርኩ ነው። ልክ ክለባችን በቦሊና በአሜሪካ ባለሀብቶች ሳይሆን በራሱ ገቢ እንደሚተዳደረው እኔም በኢኮኖሚ በራሴ እግሬ ቆሜ አንቺን የኔ አድርጌ በክብር የማገባሽ ቀን ቅርብ እንደሆነ ትልቅ ተስፋ አለኝ። ይሄ የአሁኑ የአርሰናል ቡድን እኮ አንቺን ነው የሚገልጽልኝ። እኔም ላንቺ ለመሆን የምፈልገውን ነው። ልክ እንደ ዊሊያም ሳሊባ በፍቅራችን መሃል ለሚገባ ምንም አይነት ፈተና የማልናወጥ ጽኑ ተከላካይ ሆንሻለሁ። ልብሽ ከሐዘንና ከጭንቀት በክሊንሺት እንዲወጣ አደርጋለሁ። ልክ እንደ ዴክላን ራይስ የፍቅርሽ ሜዳ ላይ ሳልደክም ሁሉን ሸፋኝ፣ ሁሌም ከጎንሽ የምገኝልሽ፣ የልብሽን ሸክም የማቀልልሽ 105 ሚሊዮን ፓውንድ ዋጋ ያለው ውድሽ ሆናለሁ። እንደ ቡካዮ ሳካ የኛ ስታርቦይ ደግሞ ለጋራ የወደፊት ህይወታችን ያለኝ ተስፋና ጉልበት ምንጊዜም ብሩህና የማያልቅ ነው። ላንቺ ደስታን አሲስት ለማድረግ ሁሌም ዝግጁ ነኝ። ልክ እንደ ማርቲን ኦዲጋርድ ካፒቴናችን ፍቅራችንን